ሰላም ጤና ይስጥልን ውድ የብርቅ ሚዲያ ተከታታዮቻችን ዛሬ በብርቅ ሚዲያ የኮፊ ታይም ወይም የቡና ሰዓታችን እንግዲህ የስነ ልቦና ባለሙያችን ጋብዘን ስለ ስብዕና ጥሩ ቆይታን ምናደርግ ይሆናል። አብራችሁን ቆዩ። እንግዶቼ እንኳን ደህና መጣችሁ። እሺ በመጀመሪያ ለውይይታችንም ዛሬ እንዳልነው ስለ ስብዕና ነው የምንወያየውና ስብዕናን በብዙ መልኩ ልንገልጸው እንችላለን። ግን ከሙያ አንፃር ራሳችሁን መጀመሪያ አስተዋውቁልንና ስለ ስብዕና ምንነት እናብራራለን። ሌዲስ ፈርስት። እሺ ስሜ መሰረት ታምራት ይባላል። ከአዲስ አበባ ዩኒቨርሲቲ በስነ ልቦና ትምህርት ክፍል ከ8 ወር ከ9 ወር በፊት ግራጁዌት አድርጌያለሁ። አሁን ላይ ቻይልድ ቴራፒ ላይ ነው የምሰራው። ይሄን ይመስላል። እሺ መልካም። ልዑል አብርሃም እባላለሁ። የስነ ልቦና ባለሙያ ነኝ። ከአዲስ አበባ ዩኒቨርሲቲ በስነ ልቦና ትምህርት በማስተርስ ዲግሪ ተመርቄ በስነ ልቦናው ደግሞ በግል ሊሆን ሜንታል ሄልት ሴንተር የሚባል ተቋም መስራችና ባለቤት ነኝ። በስራውም ከ8 ዓመት በላይ ያገለገልኩ እገኛለሁ። እዚህም ደግሞ ስለጋበዛችሁኝና ስለጠራችሁኝ ከልብ አመሰግናለሁ። እናመሰግናለን። እንግዲህ በዛሬ በብርቅ ሚዲያ ኮፊ ታይማችን ስለተገኛችሁ ከልብ እናመሰግናለን። በመጀመሪያ ግን ስብዕና ስንል ወይ ፐርሰናሊቲ እንለዋለን ባቻ ትርጉሙ አይደል በእንግሊዘኛ ምን ማለታችን ነው? እንግዲህ እሺ ስብዕና የምንለው እንግዲህ ከሰው ልጆች ጋር አብሮ የተሰጠን አንዱ ተፈጥሯዊም እንዲሁም ደግሞ ዘልማዳዊም ስጦታ ነው ማለት እንችላለን። እንግዲህ ስብዕናን ስናይ የአንድ ግለሰብ መገለጫ ምልክቶቹ ናቸው ማለት እንችላለን። ይሄም ማለት ስንል ከምን አንጻር ነው? በእንግሊዘኛው ምንድነው? ፐርሰናሊቲ የፓተርን ኦፍ ቶትስ፣ ፓተርን ኦፍ ኢሞሽን፣ ፓተርን ኦፍ ቢሄቪየር እና ፓተርን ኦፍ አክሽን ይባላል። ይሄ ነው ወደ አማርኛ ስንተረጉመው ምን ማለት ነው? ያው እንግዲህ ፓተርን ስንል ድግግሞሽ እንደማለት ነው። አንድ ሰው እንዴት ነው የሀሳብ ድግግሞሽ ያለው ወይ ደግሞ በምን አይነት መልኩ ነው ብዙ ጊዜ የሚያስበው ወይ ደግሞ በምን አይነት መልኩ ነው ነገሮች የሚረዳው የሚለውን ነገር የመጀመሪያው ነጥብ ይወስዳል። በመቀጠል ደግሞ በሁለተኛነት ደግሞ እንዴት ነው ስሜቱን ኤክስፕረስ የሚያደርገው ወይ ስሜቱን የሚገልጸው በምን አይነት መልኩ ነው የሚለው ነገር ትልቅ ነጥብ አለው ማለት ነው። በሶስተኛ ደረጃ ደግሞ ቢሄቪየር ወይ ደግሞ ባህሪው የሚገለጽበት ለምሳሌ እኔ እንደዚህ አይነት ሰው ነኝ ወይ ደግሞ ገሌ እንደዚህ አይነት ሰው ነው ተብሎ ሲጠቀስ የሚያሳያቸው መገለጫዎቹ እንደ ቢሄቪየር የምንላቸው ያ ፓተርን በደግሞሽ የሚታይ ከሆነ ይሄም አንዱ የስብዕናው አካል ይሆናል ማለት ነው። በመጨረሻም ደግሞ ከድርጊቶቻችን የምናደርገው ለምሳሌ አዘውትረን የምናነብ ሲሆን፣ አዘውትረን ስፖርት የምንሰራ ሲሆን ወይ ደግሞ የሆነ አይነት እንቅስቃሴ አዘውትረን የምንተገብር ከሆነ ያም አንዱ የስብዕናችን ምን አካል የመሆን ሁኔታ ይኖረዋል ማለት ነው። ስለዚህም ስብዕናን ስናይ ምንድነው አንድ መረዳት ያለብን አንድ ግለሰብ ከራሱ ከውስጡ ጋር ካለው ኢንቫይሮንመንትና እንዲሁም ደግሞ በዙሪያው ካሉ ነባራዊ አካባቢ ሁኔታዎች ጋር የሚያደርገው መስተጋብር ወይ ደግሞ እነዛን ነገሮች ለመከወን የሚያደርገው እንቅስቃሴ ስብዕና ብለን ምን እንላለን እንጠራዋለን ማለት ነው። ስለዚህም ስብዕና ስንል እንደው ሰፋ ስናደርገው እንደ ልማድም ሊታይ አይገባም። ልማድ ሞር አጭርና ሊለዋወጥ የሚችል ጊዜን ነገር ነው። የአንድ ጊዜም ድርጊትም አድርገን አይደለም የምናየው። ሞር ረጅም ጊዜ የሚቆይ ከአንድ ግለሰብ ጋር ለብዙ ዓመታት ምን የሚል ሊኖር የሚችል የማንነት አይነት ነው ማለት ነው። እንደዚህ ነው የሚገልጸው ስብዕናን። መሲስ እንደ ስብዕና የምትጨምሪው ነገር ካለሽ? እሺ ልዑል ያለው ላይ ለመጨመር ያክል ስብዕና ያው እንዳለው ለአንድ ሰው መገለጫው ነው። አንድን ሰው ከአንድ ሰው የምንለይበት ለምሳሌ እከሌ እንደዚህ ናት ስንል ስብዕናዋ ነው። ምክንያቱም እሷን ከሌላ ሰው የለየ ባህሪ ስለሆነ፣ እንዲሁም ደግሞ የባህሪዎች ስብስብም ልንለው እንችላለን። ለምሳሌ አንድ ልማድ ያደረግነው ባህሪ እየተደጋገመ ሲመጣ የኛ ፓርት ነው የሚሆነው። የኛ ፓርት ሆነ ማለት ነው ስብዕናችን መገለጫችን ሆነ ማለት ነውና በዋናነት አንድን ሰው ከአንድ ሰው የምንለይበት መሳሪያ እኔ ብለን አንዳንዴ እኔ እኮ እንደዚህ ነኝ፣ እኔ ማለት እንደዚህ ነኝ ብለን ይሄ እኔ ብለን የያዝነውን ነገር የምንገልጽበት ወይንም ደግሞ የኔ ብቻ የሆነ ካንቺ ከልዑል የሚለየኝ ነገር ነው ማለት ነው ስብዕና። ይሄ ስብዕና ወይ ፐርሰናሊቲ ብለን እንዳስቀመጥ ነው የሚገነባ ነገር ይመስለኛል አይደለ? ትሩ ታይም ወይ ያደግን ስንመጣ
ማህበረሰብ፣ ቤተሰብ፣ ትምህርት ቤት፣ በዙሪያችን ያሉ ነገሮች ምንኖራቸው የዕለት ተዕለት ኑሯችን አሉ አይደለ? ይህንን ስብዕና ለመገንባት ወይም አሁን የሆነ ሰው ያለውን የያዘውን ስብዕና ለመገንባት ኮር ፋክተርስ የምንላቸው ወይም ደግሞ ስብዕናን ለመገንባት የሚቻለው እንዴት ነው? ስብዕና የሰው ልጅ ሲወለድ ጀምሮ ይዞት የሚጀምረው ከዛ በኋላ ደግሞ ምን እያለ ያሳደገው የጨመረበት ከዛ በኋላ ከሞላ ጎደል ሙሉ ሰው የሚሆንበት ወይ ደግሞ ያን ሰው ሙሉ መገለጫው ተብሎ የሚታወቅበት ሁኔታ ይሆናል ማለት ነው። እዚህ ላይ እንግዲህ ስናነሳ ለስብዕና ማደግ ወይ ደግሞ ለስብዕና ግንባታ አስተዋጽኦ የሚያደርጉ ወይም ደግሞ ወሳኝ የምንላቸው ምክንያቶች አሉ። ከዚህኛው መካከል የመጀመሪያውና የምናየው ጄኔቲክስ ነው። ጄኔቲክስ ማለት ምንድነው? እንግዲህ አንድ ሰው ወይም አንድ ግለሰብ ሲወለድ ከወላጆቹ ከእናቱ ከአባቱ ይዞት የሚመጣው የባህሪ የስብዕና አይነት አለ። አሁን ብዙ ጊዜ ገጥሞሽ አያውቅም? አንተ ልጅ አባትህን ነው የሚመስለው እናትህን ነው የሚመስለው፣ በመልክ ብቻ ሳይሆን በድርጊትም ይሄ በአነጋገር አንዳንዴ ምሳሌ አሁን አባትየው ቁጡ ከሆነ ልጅየውም አብሮ ምን ይሆናል? ቁጡ የመሆን ነገር ይኖራል እና አይ በአባቱ ነው የወጣው እንላለን ወር በእናቱ ነው የወጣው እንላለን። እና እነዚህ አይነት ነገሮች ምን ያሳዩናል ማለት ነው? አብዛኛውን ጊዜ ጄኔቲክስ ፋክተሮች ትልቁን ድርሻ የመጀመሪያውን ሮል የሚወስዱት ጄኔቲክ ፋክተሮች ናቸው፣ አንድ ግለሰብ የሆነ አይነት ስብዕና እንዲኖረው ማለት ነው። ስለዚህ ይሄ እንዳለ ሆኖ ደግሞ በቀጣይ ደግሞ ሌላኛው የምናነሳው ነጥብ ደግሞ ምንድነው? ፋሚሊ ወይም ደግሞ ፓረንቲንግ ስታይል ነው። ፓረንቲንግ ስታይል ምንድነው? ያው የሰው ልጅ ስብዕና እንግዲህ ሲግመንድ ፍሮይድ እንደሚናገረው ምንድነው? ብዙ ጊዜ ከ0 እስከ 5 ወይ ደግሞ ከ0 እስከ 7 አመት የሰው ልጅ ስብዕና ተገንብቶ ያልቃል ይላል እሱ። እና አብዛኛውን ጊዜ የመጀመሪያ ጊዜ መሰረታዊ የሚባሉ ነገሮች የምንማረው በዚህ እድሜ ክልል ውስጥ ነው። እና በዚህ እድሜ ክልል ውስጥ ደግሞ ወላጅ የምንለው ወይም ደግሞ ማንኛውም አሳዳጊ አካል የሚያሳየን የአስተዳደግ ሁኔታ ወይም ይሄ ፓረንቲንግ ስታይል የምንለው ትልቁን አስተዋጽኦ የማድረግ አቅም አለው ማለት ነው። ስለዚህም ለምሳሌ አንድ ሰው በአስተዳደግ ሁኔታ በጣም የተበደለ ከሆነ በሚያድግበት ሁኔታ ላይ ምን ሊፈጠር ይችላል ማለት ነው? የተለያዩ አይነት ፐርሶናሊቲ ዲስኦርደሮች ሀፕን ሊያደርጉ ይችላሉ፣ ይሄ ነገር በመጉደሉ ምክንያት ማለት ነው። እንደዚሁም በአንጻሩ ደግሞ በጣም በጥሩ ሁኔታ ያደገ ሰው ደግሞ ሲያድግ በጣም ጥሩ ስብዕና ያለው ግለሰብ ይሄ ሀምብል የሆነ ወይ ትሁት የሆነ ጥሩ ስነ ምግባር ያለው የምንለው ምን ልናደርግ እንችላለን? ክሬት ልናደርግ እንችላለን ማለት ነው። ስለዚህ ይሄ የወላጅ አስተዳደግ ትልቁን ምን ይወስዳል? ትልቁን ፋክተር ይወስዳል ከጄኔቲክስ ቀጥሎ ማለት ነው። ይሄ አለ። ሌላው እንግዲህ ከዛ ከፍ ደግሞ ሲሉ የሚቀበላቸው ምንድነው? ትምህርት ቤት ነው። ብዙ ጊዜ ህጻናቶችን ትምህርት ቤት እና ከአስተማሪዎቻችን ምን የምንወስዳቸው ብዙ የስብዕና ፋክተሮች አሉ። ለምሳሌ ዲሲፕሊን የምንማረው የት ነው? ትምህርት ቤት ነው። ወር ደግሞ ለምሳሌ የሆነ ነገር መጠየቅ ስንፈልግ ምን እጅ አውጥተን ነው ድሮ ስንማር ትዝ የሚላችሁ ከሆነ እንደዛ ነው። ልክ እንደዚህ ሁሉ ሌሎች ነገሮችን ምን እንዴት መቀመጥ እንዳለብን፣ እንዴት ማድረግ፣ እንዴት ማውራት እንዳለብን የመሳሰሉ ነገሮች ከወላጅ ቀጥሎ የምንማረው የት ነው? አብዛኛውን ጊዜ ትምህርት ቤቶች ውስጥ እነዚህ አይነት ነገሮችን ምን ማለት የመማር እነዚህ አይነት ነገሮችን ቶሎ ብሎ አዳፕት የማድረግ ነገሮች ይኖረናል ማለት ነው። ስኩል ወይም ትምህርት ቤት የምንለው ነገር ምን ያደርጋል? ትልቁን ሚና ይጫወታል ማለት ነው። ከዚህ ደግሞ አለፍ ስንል ምን ይፈጠራል ማለት ነው? ይሄ ማህበራዊ ኑሮ ወይ ደግሞ የምንኖርበት ማህበራዊ ሶሳይቲ ያለው የካልቸርና ብሊፍ ሁኔታ ማለት ነው። ለምሳሌ አሁን እንጃው በተለምዶ ለምሳሌ አበሻ ኢትዮጵያውያን ስንሆን የራሳችን ካልቸር ራሱ ሼፕ ያደረገው ፐርሶናሊቲ አለ። ለምሳሌ አሁን ከሌላው ሀገር በተለየ እኛን ኢትዮጵያዊ የሚያደርገን ለምሳሌ አንዱ በጣም የመግደርደር ባህል አለን ወይ ደግሞ ያ ስብዕና ብዙ ኢትዮጵያዊ ላይ ምን ይላል ይታያል። እንደዚህ አይነት ስብዕናዎች ምን ነው ዴቨሎፕ ልናደርግ ይችላል። በካልቸርና በሶሳይቲ ብቻ ምን ተባለ ዴቨሎፕ የተደረገ እንደዚህ አይነት ሁሉ ሌሎች አይነት ነገሮች ምን ማለት ይቻላል መጥቀስ ይቻላል። ስለዚህ ስፔሻሊ ይሄ በጣም በሰፊው ራሱ ሊወራ የሚችል ነው። ሶሳይቲ ካልቸር ለምሳሌ እንዴት ነው ስንናገር አሁን አንዳንዴ እኛ የምናወራበት ሁኔታ ለስለስ ያለ አሁን ሌላ ሀገር ዜጎች አይተን ከሆነ
አንዳንዴ በጣም ጮክ ብለው ከፍ ብለውም ድምጻቸውን ያወጡ የማውራትና ንግግር የማድረግ ሁኔታዎች ምን ይላል ይታይባቸዋል። አሁን እኛ ጋር ግን ከመጣሽ እንደው ለምሳሌ ያክል ለስለስ ብለን ነው የምናወራው። አንዳንዴ ለምሳሌ ኤግዛምፕል ልስጥና ሜቢ ሁለት ላቲን አሜሪካን ሰዎች ቢያወሩ የምናስተውለው ምንድነው እንደው ትርጉሙ ካልገባን ራሱ ምን ሊጣሉ ነው ይመስላል። በጣም ጮክ ብለው በፍጥነት ስለሆነ የሚያወሩት ማለት ነው። ወይራስ ግን ሁለት ኢትዮጵያውያን ቢያወሩ ግን ምን ሜቢ እንዲያውም ሚስጥር የሚያወሩ ነው ይመስላል። ለስለስ ብለው በለሆሳስ ስለሆነ የሚናገሩት ማለት ነው። ስለዚህ እንደዚህ አይነት እንትኖች ስብዕናዎች የሚፈጠሩት አንዱ ካልቸራል የሆነና ሶሳይታል የሆነ ነገሮች ዴቨሎፕ ያደርጉታል ማለት ነው። ይሄ አለ። እንዲሁም ደግሞ ላይፍ ኢቨንትስ እንለዋለን። ላይፍ ኢቨንት ማለት በህይወታችን ውስጥ የሚከሰቱ አንዳንድ ነገሮች የእኛን ሰብዕና ሼፕ የማድረግ ትልቅ አስተዋጽኦ አላቸው። ለምሳሌ ያክል እንደ ሰርግ፣ እንደ ሞት አይነት ያሉ ሁኔታዎች። ለምሳሌ የሆነ ሰው ሲያገባ ፐርሰናሊቲው አብሮ ሚላል ሙሉ ለሙሉ ይቀየራል። ለምንድን ነው የሚቀየረው? ይሄ ስብዕና ሞር ሪስፖንሲብል መሆን እንዳለበት ስለሚሰማው እና ነገሮችን ሪስፖንሲብል ሆኖ ለማድረግ ሲል በፊት እንደሚያደርገው ወይም በፊት እንደሚሆነው ሁኔታ ምን አይልም አይሆንም እና ማቹሪቲ ሲመጣ እነዛ ነገሮችም አብሮ ይቀየራሉና ማለት ነው። ስለዚህ ምንድነው ይሄ አንደኛው ፋክተር ነው ማለት ነው። ስለዚህ እስቲ ደግሞ ሌሎቹን ደግሞ መሲ መጀመሪያ ላይ ያነሳው ላይ ለመጨመር ለምሳሌ የመጀመሪያዎቹ የምናገኛቸው ተወልደን ወደዚች ምድር ስንመጣ ቤተሰቦቻችን ናቸው፣ እናትና አባት ማለት ነውና ከነሱ ነው ሪሌሽንሺፓችን የሚጀምረው። ያ ማለት የምናየው የምንሰማው ያንዳንዱ እነሱ እኛን የሚያበሉበት ነገር መንገድ ሊሆን ይችላል። እንዲሁም ደግሞ የሚግባቡበት ወይ ሁሉም ኦብዘርቭ እናረጋለን። ሰው ያው በልጅነት አይምሯችን ያው ልጅ ናት ምን ታውቃለች ነው የሚባለው እንጂ አይምሯችን በስሜት መልኩ የሚያስቀምጣቸው ሀሳቦች አሉ። የሚያየውን ነገር በስሜት መልክ ያስቀምጣል ያ ልጅ መናገር ስለማይችልና እያንዳንዱ ቤተሰቦቻችን ውስጥ የምናየው ነገር እሱ ስናድግ ይሄ ስብዕና ብለን ለምንገልጸው ነገር ትልቅ ድርሻ አለው። ቤተሰብም ላይሆን ይችላል፣ አሳዳጊም ሊሆን ይችላል። አንዳንዴ ኦርፋኔጅ የሆኑ ልጆችም ቢሆኑ ብቻ መጀመሪያ ተወልደን ወይም ልጅ እያለን እርሊ ላይ የምናገኛቸው ሰዎች እነሱ የመጀመሪያዎቹ ናቸው። ከዛ ደግሞ ከዳዴ አለፍ ብለን በእግር መራመድ ስንጀምር፣ ከቤት መውጣት ስንጀምር ጓደኞች ያው ልጆችም ቢሆኑ ጓደኞች እናፈራለን። ጎረቤት አለ፣ ማህበረሰቡ አለ። ከዛ ደግሞ አለፍ ብሎ ትምህርት ቤት አለ። ልውል እንደገለጸው ጎረቤቱ የራሱ የሆነ ይዞ የመጣው ባህል አለ። እኛ ቤት ውስጥ ደግሞ የሚስተናገድ የራሱ የሆነ ባህል አለ። የተግባቦት መንገድ ሊሆን ይችላል። እነሱም ደግሞ ከቅድመ አያቶቻችን ወይም ደግሞ ከአባቶቻቸው ይዞት የመጡት ነገር የውርስም ሊሆን ስለሚችል ማለት ነውና እነዚህ ነገሮች አንድ ላይ በድምር ይሄ የመጀመሪያዎቹ ትልቁ የምንላቸው ናቸው። ያው ቤተሰብ ወደ ጎረቤት፣ ከጎረቤት ደግሞ ወደ ይሄ ማህበራዊ መስተጋብሩም አለ። ከዛ ደግሞ በዋናነት በተለይኛ ኢትዮጵያውያን ባህል አይደል፣ ባህል በጣም ትልቅ ቦታ አለው ለኛ። ይሄ ባህላችን አይደለም ይሄ እንደዚህ ይደረጋል እየተባለን የምናድገው ነገር አለ። እሱ ነገር በልጅነት አይምሯችን ነው አይደል የሚቀመጠው። ስናድግ እናቴ እኮ እንደዚህ ትለይ ነበረ እያለን ይበድ እየመነዘርን ሁላ ልንጠቀመው እንችላለንና ያን ይዘረዋል። በቃ አንዱ የስብዕናችን መሰረት እየሆነ ይመጣልና ሌላው ደግሞ የህይወት ተሞክሮቻችን ማለት የሰው ልጅ እያደገ ሲመጣ ራሱን እያወቀ ሲመጣ የተለያዩ ይብዛም ይነስም እያሳለፈ የሚመጣቸው ውጣ ውረዶች አሉ። ጸብ ሊሆን ይችላል፣ ፍቅር ሊሆን ይችላል፣ ነገሮችን የምንፈታበት መንገዶች ሊሆኑ ይችላሉ። ኢቭን አሁንም ቤተሰቦቻችን ውስጥ የምናየው ነገር ነው። ያው ከቤተሰባችን ተለይተን እስክንወጣ ድረስ ብዙ ነገሮቻችን የፋሚሊ ሆም ውስጥ ወደ አይደለም የሚሆኑት። ሶ እነዛ ነገሮች በራሳቸው ይሄ ውጣ ውረዱ መጥፎም ይሁን ጥሩም ይሁን የራሳችን ይሄ ምንገነባው ስብዕና ላይ የራሱ የሆነ ጥሎ የሚያልፈው ጠባሳ አለና ለምሳሌ ቅድም ከካልቸር ብዬ ነበርና ወይንም ባህል ከባህል ጋር ስናነሳው ይሄ ኮሌክቲቪስት የሆነ አይነት ባህል ውስጥ የነበረ አንድ ልጅ ሲያድግ ይሄ የሆነ መሰብሰብ የሆነ ግሩፕ ኢቨንቶችን እንደዛ አይነት ነገሮችን ኢንጆይ ሊያደርግ ይችላል። ለምን ይሄ ከኮሌክቲቪስት ባህል ካለው ማህበረሰብ ስለሆነ የመጣ። ይሄ ደግሞ ሞር ኢንዲቪጁዋሊስቲክ አይነት ኢንቫይሮንመንት ላይ ያደገ ልጅ ደግሞ ሲያድግም ብናየው ምንድነው እሱ በቃ ሞር ኢንዲፔንደንትሊ የመሆን ነገሩ በጣም ያስደስተዋል ማለት ነው። ይሄ ምንድነው ራሱ የገነባው ነገር አይደለም፣ ከማህበረሰቡ ወይንም ደግሞ ከቤተሰቦቹ ይዞት የመጣው ነገር ነው ማለት ነውና እነዚህ ነገሮች አንድ ላይ ተደምሮ ነው ስብዕና ያው
በአንጻሩ በጣም ውስብስብ የሆነ ነገር ነው። ይሄ ስብዕና ማለት እንደዚህ ነው ብለን ጀስት ዲፋይን አርገሽ አፕቱላስት የምትተዩ ነገር አይደለም። ነገ መሰረት በሚያጋጥማት ነገር ስብዕናዋ ሊቀየር ይችላል። እስከዛሬ በጣም ትሁት ከነበረች ትግስተኛ ከነበረች ነገ በሚያጋጥማት የህይወት ተሞክሮዎች ሌላ የዚህ ተቃራኒ ሰው ሊሆኑ ይችላሉ። ስለዚህ ትላንትና ላይ ባለሁበት ስብዕና ነገ ላታገኘኝ ትችያለሽ ማለት ለምን እነዚህ ነገሮች ባህል የሚቀየር ነገር ነው። ትምህርት ቤት ሲሄድ ደግሞ ጓደኞቼም እንደዛው ከተለያየ ባህል ነው የመጡት። አንድ ላይ ስንመጣ ምንድነው እነዚህ የተለያዩ ነገሮች አንድ ላይ ይመጣሉ። ከዛ ምንድነው ኤክስቼንጅ እያደረግን እንመጣለን። እኔ ወደ እነሱ የነሱ ደግሞ ወደ እኔ። ይሄ በአንድ የሚሆን ነገር አይደለም። ምክንያቱም የስብዕና ለውጥ ወይንም ደግሞ ስብዕና ሼፕ ማድረግ የሚለው ሀሳብ በራሱ በጣም ኢቴክስ በጣም ረጅም ጊዜ የሚወስድ ነገር ነው። ይሄ በአንድ የሚቀየር ነገር አይደለም እና ስሩ ታይም ግን ምክንያቱም ትምህርት ቤት ከአመታትና ከዛ በላይ ነው የምቆይበት። ትምህርት ቤት ለሳምንት ሄጄ የምቀርበት ቦታ አይደለም እና ከዛ ሁሉ ከተለያየ ማህበረሰብ ከመጣ ልጆች ጋር ስገናኝ የተለያየ አይነት ቢሄቪየር እነሱ ነገሮችን የሚገልጹበት ወይ ለነገሮች ቫልዩ የሚሰጡበት ወይ እነዚህ ነገሮች ሁሉ ምን እያደረግን እንመጣለን ከልጆቹ ጋር ኤክስቼንጅ እያደረግን እንመጣለን። በዛው ልክ ደግሞ እየታወቀኝም ሊሆን ይችላል ሳይታወቀኝ ስብዕና ምን እያደረገው ይመጣል ማለት ነው። ያ ነገር ሼፕ እያደረገ ይመጣል ማለት ነውና እነዚህ ናቸው። በጣም ጥሩ። አሁን እንግዲህ ዓለም ላይ ራሱ ብዙ ማህበረሰብ አለ አይደለ? የህዝብ ቁጥሩ በየሰዓቱ ነው የሚጨምረው። ሀገራችን ላይም እንደዛው እንግዲህ ከ100 ሚሊዮን በላይ ከዛ በላይ አለና አሁን ስብዕና ስንል እንደ የግለሰብ እንዳስተዳደግ ብለን አስቀምጠነዋልና አይነት ስናስቀምጥ አሁን ሳይንቲፊካሊ እንደ ስነ ልቦና የስብዕና አይነቶች ብለን ስናስቀምጥ በመልኩ ነው የምንከፍላቸው ወይስ እንግዲህ 100 ሚሊዮን በላይ ስብዕና ሊኖር ይችላል ማለት ነው በአንድ ሀገር ውስጥ እንዴት ነው ምንከፍላቸው? ሎሊ እንግዲህ እኔ ያው እንደው በዘልማድ ወይ በሁለት ተከፍላቸዋለሁ። ክትባት የተከተበና ክትባት ያመለጠው ነው። ግን እንደው ዋናው ግን ወደ ቁም ነገር እንምጣና በአራት ከፍላቸዋለሁ። ይሄ ከታይፕ ኤ፣ ታይፕ ቢ፣ ታይፕ ሲ እና ታይፕ ዲ የሚባል የፐርሰናሊቲ አይነቶች ወይ ደግሞ የስብዕና አይነቶች አሉ። እና አሁን ያው እነዚህ ስብዕናዎች ጠቅስ መጀመሪያ መታወቅ ያለበት ነገር ሁሉም የስብዕና አይነቶች በራሳቸው የራሳቸው ኳሊቲዎች አሏቸው። በራሳቸው ደግሞ የራሳቸው ምን አላቸው? ድክመት አላቸው። ይሄ አንደኛው በጣም ጥሩ ነው አንደኛው በጣም መጥፎ ነው የሚባል የለም። ሁሉም እንደየ አገባቡና እንደየ ሁኔታው አስፈላጊና የሚጠቅምበት ቦታ አለ። አንዳንዴ ደግሞ አላስፈላጊም የማይጠቅምበትም ወይም ጉዳትም የሚሆንበት ቦታ አለ። ስለዚህ እሱን ከግንዛቤ በማድረግ እንግዲህ በዛውም አድማጮችም ይሄን ወይም ተመልካቾች ይሄን ነገር ሲመለከቱ እኔ የትኛው ስብዕና ውስጥ ላይ የምካተተው የሚለውን ነገር እስቲ ኮሜንት ላይ ያስቀምጡልን። እና የመጀመሪያው እንግዲህ ታይፕ ኤ ወይም ታይፕ ኤ የምንለው ፐርሰናሊቲ አይነት ነው። ይሄ ፐርሰናሊቲ አይነት በዋናነት ምን አይነት ፐርሰናሊቲ አይነት ነው መሰለሽ? ብዙ ጊዜ እነዚህ አይነት ሰዎች በጣም ኮምፒቲቲቭ ናቸው። ሁልጊዜም የበላይ የመሆኑ ደግሞ ነገሮችን ማሸነፍን ይመርጣሉ። በጣም ሲበዛ ጎል ኦሪየንትድ ናቸው። ማለት ጎሉ ላይ ፎከስ ያደርጋሉ። በጣም በምንም ይሁን ብቻ ጎሉን አቺቭ ማድረጋቸውን ነው ምንም የሚፈልጉት ያን ነገር አቴን ማድረግ የሚፈልጉት ማለት ነው። ቶሎ ቁጡ ናቸው። ይሄ ትግስት የላቸውም። ግን ደግሞ ነገሮችን ፓሽኔትድ ሆነው መስራት ይችሉበታል። ይሄ ኢንዲፔንደንትሊም ነገሮችን መስራት ይችላሉ ወይ ደግሞ በራሳቸው ነገሮች ያለማንም ድጋፍ መስራት ይችላሉ። ስትረስን ተቋቁሞ መስራት ይችላሉ። ይሄ በጣም የሚታወቅላቸው ኳሊቲዎቻቸው ናቸውና እነዚህ አይነት ሰዎች ምን ሞቲቬት ያደርጋቸዋል? ለምሳሌ ሊደርሺፕ ሞቲቬት ያደርጋቸዋል ወይ ደግሞ እንደዚህ ይሄ ሊደር የመሆን ፖዚሽን ቢሰጣቸው ያ ነገር ሞር ሞቲቬት ያደርጋቸዋል። ይሄ ሰክሰስ፣ ገንዘብ የመሳሰሉ ነገሮች ሞር በጣም ሞቲቬት ያደርጋቸዋል እና በጣም ሪስክ ቴከሮች ናቸው ወይ ደግሞ ሪስክ ቴከርስ የሚባሉት እነዚህ አይነቶች ናቸው። ስለዚህ ብዙ ጊዜ እንደዚህ አይነት ሰዎች እንዴት አይነት ስራ ላይ እናገኛቸዋለን ካሽ አብዛኛውን ጊዜ ይሄ የተለያዩ ድርጅቶች ሲኢኦ የሚሆኑት ሊደሮች የሚሆኑት ወይ ደግሞ የቢዝነስ ኦነሮች የሚሆኑት ሳምታይምስ ፖለቲሻን የሚሆኑት የመሳሰሉት አይነት ሰዎች ብዙ ጊዜ በዚህ አይነት ፊልድ ላይ ሲሰማሩ ሰዎች ይሄ አይነት ፐርሰናሊቲ ሲታይባቸው ወይም የዚህ አይነት ስብዕና ሲስተዋልባቸው ይታያል ማለት ነው። ሜቢ እንግዲህ የዚህ አይነት ስብዕና ያላቸው ሰዎች ዋናው አድቫንቴጁ ምንድነው?
ደፋሮች ናቸው። ሪስክ ቴክ ማድረጋቸው ደግሞ ጥሩ ሪዋርድ እንዲያገኙ ያደርጋቸዋል። ሁልጊዜም ጎል ኦሪየንትድ መሆናቸው ደግሞ ለነሱ ሁልጊዜም ኮንሲስተንትሊ ሰክሰስፉል እንዲሆኑ ይጠቅማቸዋል። በአንጻሩ ደግሞ የተወሰነ ዲስአድቫንቴጁ ምንድነው? ብዙ ጊዜ ሊደር ለመሆን ስለሚፈክሩ ሌሎች ጋር አብሮ መስራትን ይሄ ቲም ወርኪንግ እና ወይም ሌሎችን መስማትን ሌሎችን ማዳመጥን ላይ ትንሽ ድክመት ይኖራቸዋል። ይሄ እኔ ብቻ ልክ ልሁን የሚለው አይነት ነገሮች ሊስተዋልባቸው ይችላሉ። ደግሞ የዛ አይነት መጥፎ ባህሪያቶች ምን ሊባሉ ኖቲስ ሊደረጉ ይችላሉ ማለት ነው። ስለዚህም ይሄ አሁን እነዚህ አይነት ስብዕና ያላቸው ሰዎች ኤክስትሪምሊ ከሄደ ሰምታይምስ ይሄ ኢጎይስቲክ የምንላቸው አይነት ሰዎች አይነት ወይም ስተበርን የምንላቸው ወይም በጣም ግትር የምንላቸው አይነት ማንነቶች ምን ሊሉ ይችላሉ ሊፈጠሩ ይችላሉ ማለት ነው። ስለዚህ ይሄ የመጀመሪያው አይነት ፐርሰናሊቲ ነው። ሁለተኛ አይነቱ ደግሞ ሞር ታይፕ ቢ የምንላቸው ናቸው። እነዚህ ሞር ፍሬንድሊ ናቸው። ሞር ከሰዎች ጋር መግባባትን፣ ጓደኛ መሆንን፣ ይሄ መጫወትን ይመርጣሉ። ከስፔሻሊ ይሄ ኢንተርቴን ራሳቸውን ኢንተርቴን እያደረጉ ነው መሄድ የሚፈልጉት። ብዙ ጊዜ አቴንሽን ኦፍ ስፓናቸው ትንሽ ነው። የሆነ ነገር ይጀምራሉ እንጂ ብዙ ጊዜ አይጨርሱም እነዚህ አይነት ሰዎች ማለት ነው። ከዛ ባሻገር ደግሞ ምንድነው ሲሰሩ ስራዎችን በጣም ፓሽኔትድ ሆኖ ወይ ደግሞ ይሄ ኢንተረስት የሚያደርጋቸውንም ነገር ነው መስራት የሚፈልጉት እና ብዙ ጊዜ እነዚህ አይነት ሰዎች ምን ኢንተረስት ያደርጋቸዋል ካልሽኝ አብዛኛውን ጊዜ ይሄ ሴንተር ኦፍ አቴንሽን መሆን ደስ ይላቸዋል። በሌሎች መመስገን፣ ይሄ አክሰፕታንስ ማግኘትን እና ብዙ ጊዜ በተፈጥሮም እነዚህ አይነት ሰዎች በብዙ ሰዎች ይወደዳሉ። ይሄ አንዳንዴ ሜቢ ስራ ቦታ ምናምን ገጥሞን አያውቁም። ይሄ ቀልደኛ የምታያቸው ሰዎች ይሄ በሁሉ ሰው የሚወደዱ እነዚህ አይነት ሰዎች ታይፕ ቢ ላይ ምን ይላሉ ማለት ነው ይካተታሉ። እና ብዙ ጊዜ እንደዚህ አይነት ሰዎች ደግሞ ምን እንትን ይላሉ እስቲ አብዛኛውን ጊዜ አድቫንቴጃቸው ከሰዎች ጋር መግባባታቸው፣ ፍሬንድሊ መሆናቸው፣ ጥሩ የሆነ ሶሻል ላይፍ እንዲኖራቸው፣ ጥሩ የሆነ ኢንተርፐርሰናል ሪሌሽንሺፖችን ዴቨሎፕ እንዲያደርጉ ትልቅ አስተዋጽኦ ያደርግላቸዋል ማለት ነው። ከዛ ባለፈ ደግሞ በዋናነት እንደ ሜቢ እንደ ዲስአድቫንቴጅ የሚወሰደው ምንድነው እንደ ታይፕ ኤ በጣም ጎል ኦሪየንትድ አይደሉም። ብዙ ጊዜ ይሰላቻሉ። ይሄ ስንፍና ያጠቃቸዋል። ወይ ደግሞ ይሄ እንዴት ነው ነገ ሰራዋለሁ በቃ ችግር የለም ወር ደግሞ ቶሎ ኢንተረስት ምን የማድረግ ጉዳይ አለ ሉዝ የማድረግ ሁኔታዎች አሉ ማለት ነው። ስለዚህ እነዚህ አይነት ሰዎች ሜቢ ምን አይነት ስራዎች ላይ ልናያቸው እንችላለን ካልን ይሄ ኢንተርቴንመንት ኢንዱስትሪ ውስጥ ሴልስ ላይ ሞር ኮንቪንስ የማድረግ አቅም ስላላቸው እንደዚህ አይነት ሴልስ ኢንተርቴንመንት ኢንዱስትሪ ይሄ ሴንተር ኦፍ አቴንሽን ሊሆኑበት የሚችሉበት አይነት ቦታ ይሄ ፐብሊክ ሪሌሽን ኦር ፖለቲሻኑ መሆን ማለት ቻንስ አላቸው ማለት ነው። ስለዚህ እነዚህ ፕሮፌሽኖች ሞር ኦፍ የነሱ ኤሪያዎች ናቸው ማለት ነው። ሜቢ ከዛ ባሻገር ደግሞ ሶስተኛው ታይፕ ላይ ስንመጣ ታይፕ ሲ የምንለው ፐርሶናሊቲዎች እነዚህ ደግሞ በዋናነት ምንድናቸው በጣም ኦርጋናይዝድ ናቸው፣ ክሪቲካል ናቸው። እያንዳንዱ ነገር አቴንሽን ቱ ዲቴል ይሰጣሉ። በጣም በጥንቃቄ ነው የሚሰሩት። እያንዳንዱ ስቴፕ ባይ ስቴፕ ነው እንትን የሚሉት። እያንዳንዱ ነገር ኮንትሮል ማድረግ ይፈልጋሉ እና ሞር ቴክኒካል የምንላቸው ሰዎች ናቸው እና ይሄ ስኬፕቲካልም ናቸው ወይ ደግሞ እንደዚህ ተጠራጣሪ ናቸው። ነገሮች እንዲበላሹባቸው ስለማይፈልጉ ሌላ ሰውን እንዲሰራው ወይ ደግሞ ለምሳሌ እነሱ የሚሰሩትን ስራ ሌላ ሰው አሳልፎ ለመስጠት ምን ይላሉ ይቸገራሉ። ብዙ ጊዜ ማለት እኔ ነኝ በደንብ ልሰራው የምችለው ብለው የሚያስቡት ማለት ነው። እና ሞር ኦፍ እነዚህ ነገሮች ትንሽ ኤክስትሪምሊ ሲሄድ እንደ ይሄ ፐርፌክሽኒዝም ይሄዳል ወይ ደግሞ ሰምታይምስ እንደ ይሄ ኦሲፒዲ የምንለው ወይም ኦብሰሲቭ ኮምፐልሲቭ ፐርሶናሊቲ ዲስኦርደር እንደምንለው አይነት ሁኔታዎች ውስጥ ምን ሊል ይችላል ሊከተን ይችላል ማለት ነው። እነዚህ አይነት ሰዎች ምን ሞቲቬት ያደርጋቸዋል ካለም ፕሮብለም ሶልቪንግ ወይም የሆነ ፕሮብለም ሶልቭ ማድረግ ኢንተረስት ያደርጋቸው ወይም ሞቲቬት ሊያደርጋቸው ይችላል። ቻሌንጆች እንዲሁም ደግሞ የሆነ ነገር ኮንትሮል የማድረግ ስልጣን ሲሰጣቸው ያ ነገር ሞር ሞቲቬት ሊያደርጋቸው ይችላል። ምን አይነት ስራ ዘርፎች ላይ ልናገኛቸው እንችላለን ወይ ደግሞ ምን አይነት ዘርፍ ላይ ቢሰማሩ ደግሞ ጥሩ ነው የሚለውን ደግሞ ስንመለከት እነዚህ ሰዎች ለምሳሌ እንደ ቴክኒካል ስራዎች አይቲ ሰፖርት ላይ፣ ዳታ ኮሌክሽን ወይም ዳታ አናሊሲስ ላይ፣ ይሄ ዌብሳይት ዴቨሎፕመንት ላይ እነዚህ ክሪቲካልና ቴክኒካል የሆኑ የምንላቸው ነገሮች ላይ ቢሳተፉ የበለጠ
እንትን ይሆናሉ ፍሬያማ ሊሆኑ ይችላሉ ማለት ነው። ከዛ ባለፈ እንግዲህ እነዚህ ሰዎች ኤክስትሪምሊ ከሄደ እንደ አሁን እንዳልኩት እንደ ኦሲዲ ፐርፌክሽኒዝም የመሳሰሉ ሰምታይምስም ደግሞ ይሄ እንዴት ነው እንደ ፎቢያ አይነት ነገሮችን ምን ሊሉባቸው ይችላል ሊስተዋልባቸው ይችላል ኤክስትሪምሊ የሚሄድ ከሆነ ማለት ነው። ሜቢ አራተኛውና የመጨረሻው አይነት ደግሞ የምናየው ምንድነው ታይፕ ዲ የምንለው ፐርሶናሊቲ አይነት አለ። ይሄ ደግሞ ምን አይነት ባህሪ ነው? ብዙ ጊዜ እነዚህ ኮንፈርት ዞን የሚመርጡ ናቸው። ይሄ ቼንጅን ብዙ አይፈልጉም ማለትም በቃ ሁሉ ነገር ሪስክ አቨርስ ናቸው። ይሄ ሬዚስታንት ቼንጅ ሲመጣ ሬዚስት ያደርጋሉ ወይ ለውጦችን አይፈልጉም ቶሎ ቶሎ መለዋወጥ አይፈልጉም። በተቻለ መጠን ከሁሉም ጋር አግሪያብል ናቸው። ይሄ ኮንፍሮንቴሽንን አቮይድ ማድረግ ነው የሚፈልጉት እና በተቻለ መጠን እያንዳንዱ ሴናሪዮ ስለሚያጠኑ ሞር እንዴት ነው ትንሽ ወደ ፔሲሚስቲክ የመሆን ነገር ሊታይባቸው ይችላል። ግን አብዛኛውን ጊዜ ግን እነዚህ አይነት ሰዎች ኮንፈርት ፕሪፈራብል ናቸው ወይ ደግሞ አዲስ ለውጦችን ብዙ አይፈልጉም። ስለዚህ እነዚህ አይነት ሰዎች ሞር ምን ሞቲቬት ያደርጋቸዋል ስንል ይሄ ሴኩሪቲ ስንል ሰላም ደህንነት ወይ ደግሞ ምንም አይነት ቼንጆች አለመኖር ሞቲቬት ያደርጋቸዋል። እነዚህ አይነት ሰዎችን በምን አይነት ቦታ ላይ በምን አይነት ስራ ላይ ልናገኛቸው እንችላለን ደግሞ ካለን አብዛኛውን ጊዜ ልክ እንደ ኤችአር አድሚኒስትሬሽን ውስጥ ፋይናንስ ውስጥ ይሄ መደበኛ የቢሮ ስራዎች የምንላቸው አይነት ነገሮች ላይ እነዚህ ሰዎች ሞር ሰክሰስፉል ሆነው ሊሰሩ ይችላሉ ወይ ደግሞ ሴኩሪቲያቸው እስከተጠበቀ ሆነ ደስተኛ ሆነው መቀጠልና መስራት የሚችሉበት ሁኔታዎች አሉ። ስለዚህ እነዚህ አይነት ሰዎች ደግሞ ሜቢ ሰምታይምስ ኤክስትሪምሊ የሚሄድ ከሆነ ምን አይነት ፐርሶናሊቲ ዲስኦርደሮች ሊፈጥሩ ይችላሉ? አንደኛው ይሄ አንቲ ሶሻል የሆነ ማለትም ምንድነው ብዙ ጊዜ ከሰዎች ጋር ላለመገናኘትና አዳዲስ ነገሮችን ቼንጆችን ላለመፍጠር አቮይድ ለማድረግ ሊኖሩ ይችላሉ። ሞር ኢንትሮቨርት የመሆን ጉዳዮች ሊኖሩ ይችላል እና ብዙ ጊዜ ይሄ ሎ ሰልፍ ስቲም እና ፔሲሚስት የሆኑ ማይንድ ሴቶች ሊፈጠሩ ይችላሉ። እነዚህ ዋና እንደ ትሬቶች ሊሆኑ ይችላሉ ማለት ነው። ስለዚህ በዋናነት አራቱ የፐርሶናሊቲ አይነቶች መሰረታዊ የምንላቸው እነዚህ ናቸው ብዬ ማቅረብ እችላለሁ ማለት ነው። በደንብ ያብራራው ይመስለኛል አይደለ? አሁን በእነዚህ ስር ስንዘረዝር ግን ያው ብዙ አይነት ሰብራል ፐርሶናሊቲዎች ሊኖሩ ይችላሉ። እንደው ጠቅላላ ግን ሲቀመጡና ሲከፋፈሉ በአራት መልኩ ነው የተቀመጡት ማለት ነው። ሶ አሁን እዚህ ላይ ምንድነው እንደ ሀገራችን ጥናቶች ምናልባት ካሉና አይታችሁ ከሆነ ወዴትኛው እናደላለን እኛ ወዴት በኩል ከኤቢሲዲ ተብሎ ከተቀመጡት ፐርሶናሊቲዎች ሞር ወዴት እናደላለን? በፐርሰንት መቀመጥ የሚችልም ከሆነ የትኞቹ ላይ እንመደባለን? እሺ ሜቢ እንግዲህ አሁን እንደዚህ ሁሉም ሀገር ላይ የተለያየ ባህሪያት ነው የሚኖረው። እንደው ግን እንደ ሶሳይቲ እንዳለን ካልቸር እንዳለን ሁኔታዎች ግን ሜቢ ዲፋይን እናድርገው ካለን አብዛኛውን ጊዜ ይሄ ሞር ኦፍ ኢንትሮቨርት አይነት ፐርሶናሊቲ ነው ያለን እንደ ኢትዮጵያውያን ማለት ነው። ይሄ በጣም አውት ጎይንግ አይደለንም ወይ ደግሞ በጣም አውት ሻይን አድርገን ይሄ ኤክስተርናሊ ኮሙኒኬት የምናደርግ አይደለንም። ሞር ኦፍ ነገሮችን በድብቅ ማድረግ የሚመቸነን ሞር ምንድነው ስሙ ይሄ የሰውን መብት ላለመንካት በጣም የምንጠነቀቅ ነው። ሰምታይምስ ግን ኢንትሮቨርት የሚለው ትንሽ አሁን እንደ ማህበረሰብ አይደለም ለኔ። አይ ከምን አንፃር መሰለሽ ለምሳሌ አሁን አለ ኤክስትሮቨርት እንዳላቸው ኤክስትሮቨርቶች ሞር ሁሌም ሶሺየብል ናቸው፣ አውት ጎይንግ ናቸው፣ በጣም የሚሰማቸውን ነገሮች ቀጥታ ኤክስፕረስ ያደርጋሉ፣ ይሄ ወደ ውስጣቸው አያስቀሩም ምናምን። ሞራስ ብዙ ጊዜ ብኛ ጋር ግን ስመጣ ካልቸሩም ያለን ነገር ምንድነው ስንጎዳ ራሱ ብዙ ጊዜ ዳይሬክትሊ እንትን አንልም እንደሱም ሼር አናደርግም። ሜቢ እንደው ግለሰቡ ጋር እንኳን እንዲያውቅልን ከፈለግን በሶስተኛ ሰው በኩል የሆነ በሀሜት መልክ አድርገን ነው ነግረን ያ ሰው ደግሞ እንደገና ይነግርልናል። ልክ ነው እንጂ እንደውም እኮ የስነ ልቦና ይሄ ያምሮ ምንድነው የሚባሉት የአእምሮ ጤና መታወክ እክሎች የስነ ልቦና ጫናዎች ብዙ ጊዜ ሼር አናደርግም አይደለ? እንደውም እንደ ማህበረሰብ ሰሞኑንም ስናወራ ነበር ሉሊና ይሄ ሼር የምናደርግ ሰዎች አይደለንም እንደሆነ ነገር ነው የምንወስደው። ብዙ እድሎች ነበሩ። አሁን አንቺ እንዳልሽው ስለ ሜንታል ለምሳሌ ከስነ ልቦና እክሎች ጋር ተያይዞ ለምሳሌ
ቡና የቡና ሰዓት ማለት እንግዲህ ኢትዮጵያውያን ጋር በጣም ያለን እንደ አንድ ሀብት የምንቆጥረው ነው አይደለ? በጣም ኮፊ ታይም በጣም ብዙ ኢሹዎችን አድረስ ለማድረግ ኢቨን መጠቀም የምንችለው ትልቁ እንደ ስጦታም ነው እና ኤክስትራቨርዥንም አይ ቲንክ የሚገልጸን ይመስለኛል። ይሄ መሰብሰብን እንወዳለን አይደል? አሁን በቃ በዓል ሲመጣ አሁን ትዝ የሚለን መጀመሪያ ምንድን ነው ይሄ ቤተሰብ ተሰብስቦ ያለው ቫይብ በጣም ነው የምንወደው ና ምናልባት ሁለቱም ሊገልጻቸው ይችላል። ኤክስትራቨርዥንም ነን ሜቢ ይሄ ሀሳባችንን በግልጽ ለማውራት ምናምን እሱ ጋር ትንሽ ኢንትሮቨርት ስር ብንገባ ይሄ ህይወታችንም ኢንዲቪጁዋሊስቲክ ለመሆን የሚፈቅድ አይደለም ያለው አኗኗር ሀገራችን ውስጥ ይሄ የሆነ የስብስብ ነው። አሁን ደግሞ መሰብሰቡንም የሆነ ሌላ ወሬ ማውራቱንም እንወደዋለን በጣም ያ አይ መልካም እንግዲህ ቅድም ስናነሳ ሲግመንድ ፍሮይድን እያነሳን ነበር አይደለ? የሱ ሀሳብ እንግዲህ ተተንትኖ ሲቀመጥ አንድ ሰው ተወልዶ ቅድም ስታብራሪውም ነበር አንቺም ሎሌም ሲገልጸው ነበረ እስከ 7 አመቱ ስብዕናው ተገንብቶ ያልቃል ብሎ ያምናል። ይሄ እሳቤ ወዴት ላመጣው መሰላችሁ? ስብዕና የሚቀየር ነው ወይስ ማይቀየር? እስከ 7 አመታችን ተገንብቶ አልቆ ከሆነ እንዴት ሊቀየር ይችላል? የሚቀየር ከሆነ ካልሆነ ደግሞ እንዴት ነው ሂደቶቹ ምን ይመስላሉ የሚሉትን እዚህ ከሲግመንድ ፍሮይድ አይዲያ ጋር አዋስተን ብናነሳው መሲ ካንቺ ብጀምር ደስ ይለኛል። እሺ እንግዲህ እሱ የሲግመንድ ፍሮይድ ሀሳብ ነው። ትክክል ነውም አይደለምም አንልም። እንደ አንድ ቲዮሪ ነው የምንቀበለው። ምክንያቱም ሌሎች ደግሞ ቢግ 5 ፐርሶናሊቲ ትሬትስ የምንላቸው ደግሞ ፐርሶናሊቲ ኢንዲፋይን የሚያደርጋል። ይሄ ብዙዎቹ አጠር ብሎ ኦሽን በሚል ነው የሚያውቀው። ይሄ ኦፕንነስ ለብዙ አሁን ለክሬቲቪቲ ቅርብ የሆኑ ሰዎች ይሄ አዳዲስ ነገሮችን ለማወቅ ራሳቸውን በጣም ኤክስፖዝ የሚያደርጉ አይነት ፐርሶናሊቲ ያላቸው ሰዎች ናቸው። እንዲሁም ደግሞ ኮንሽስነስ የምንለው እሱ ደግሞ ምንድነው እሱ ይሄ በጣም ፕላንድ ናቸው። ኢቭን ሩቲናቸውን ጠዋት ተነስተው ይሄ ቱዱ ሊስት የሚያወጡ አይነት ሰዎች አሉ አይደል? እንደዛ አይነት ቢሄቪየር ያላቸው በቃ ከዚህ ሰዓት እስከዚህ ሰዓት ይሄን አደርጋለሁ በጣም ቱ ዲቴይል ነገሮችን ፕላንድ አድርገው የሚሄዱ ኦርጋናይዝድ የሆኑ አይነት ደግሞ ፐርሶናሊቲ ያላቸው ናቸው እነሱ። ከዛ ደግሞ ሶስተኛ ላይ ኤክስትራቨርዥን ይሄ በጣም ሶሻል ስኪል ያላቸው ከሰዎች ጋር ማህበራዊ መስተጋብሩ ላይ ደግሞ ታፍ የሆኑ ሰዎች ደግሞ እንደዛ አይነት ፐርሶናሊቲ የሚታይባቸው ሰዎች አሉ። በቀጣይ ደግሞ ይሄ አግሬብልነስ የምንለው ይሄ ቲም ወርክ ላይ በጣም ጎበዝ ናቸው። ኢምፓቲ ያላቸው፣ ርህራሄ፣ ሀምብል ናቸው። ከሁሉም ሰው ጋር የመግባባት ነገር አላቸው። እምቢ ላይሉሽ ይችላሉ። ይሄ የይሉንታም ሰዎች ናቸው ቢባሉ ይገልጻቸዋል ማለት ባይችሉ እንኳን በቃ የሚችሉበትን አይነት መንገድ ፈልገው ያንን ነገር ላንቺ ለማድረግ አይነት ነው። በጣም ኢምፓቲ ያላቸው ከሁሉም ሰው ጋር መግባባት የሚችሉ ብለን የምንገልጻቸው አይነት ፐርሶናሊቲ ያላቸው ናቸው። መጨረሻ ላይ ደግሞ ኒውሮቲሲዝም የሚባሉ አሉ። እነሱ ምንድናቸው? በጣም ይሄ ከኢሞሽን ጋር ነው የሚገናኙ። የነሱ ይሄ በጣም ፔሲሚስት ናቸው። ኔጌቲቭ ኢነርጂ የሚስቡ አይነት ነገር ለምሳሌ አንድ ሀሳብ ብታቀርቢላቸው ከፖዚቲቭ ይልቅ ሞር እንደዚህ ቢሆንስ ይሄ በጣም ይሄ ዳርክ የሆኑ ወደ ኔጌቲቪቲ ይሄዳሉ። እንደዛ እዛ ላይ የሚያተኩሩ ናቸው። አሁን ይሄ አንድ ራሱን የቻለ ቲዮሪ ነው። ቅድም እንዳልሹ ደግሞ ወደ ፍሮይድ ስንመለስ እሱም አንድ ቲዮሪ ነው። ምንድነው እሱ የሚለው ፍሮይድ ቻይልድሁድ ኤክስፒሪየንሳችን ኤርሊ ኤጅ ላይ ይሄ ኤክስፖዝ የምንደረግባቸው ሁኔታዎች በቃ አደልት ላይ ያለንን ስብዕና በቃ ኦልሞስት ተገንብቶ የሚያልቀው ያኔ ነው የሚለው። ይሄ እንደ አንድ ቲዮሪ ነው። እኔ ግን እዚህ ጋር የራሴን ሀሳብ ሳስቀምጥ ፐርሶናሊቲ ቋሚ ነገር አይደለም። ስሩ ታይም ላይፍ ሎንግ ጆርኒ ነው። ነገሮች ህይወት ውስጥ የሚመጡት እያንዳንዱ ነገር አንቺ ላይ እየጣሉ የሚመጡት ጠባሳ እየጣሉ የሚመጡት የአመለካከት ዘዬዎችሽን ሊቀይሩ የሚችሉ ሀሳቦችን ጥለውብሽ ሊሄዱ የሚችሉ ናቸውና የሰው ልጅ እስኪሞት ድረስ እንትና እንደዚህ ነው ብለሽ በቃ በ4 ነጥብ ዘግተሽ ዲፋይን የምታረጊው ፐርሶናሊቲ አይኖርም። ምክንያቱም ስሩ ታይም እየተቀየረ የሚመጣ ነገር ስለሆነና እሱ የፍሮይድ እንደ አንድ ቲዮሪ የፍሮይድ ሀሳብ ነው። አለ ወይ ተጽዕኖ? በጣም አለው። ቻይልድሁድ ኤክስፒሪየንሳችን ለምሳሌ አንድ ልጅ በልጅነቱ በጣም አቢዩዚቭ የሆነ አይነት ፋሚሊ ውስጥ አድጎ ከሆነ ሲያድግ የራሱን ፋሚሊ ሲገነባ አቢዩዚቭ የመሆን ፕሮባቢሊቲው በጣም ከፍ ያለ ነው። ለምን ሲያ ያደገው እሱን ስለሆነ። ይሄ የልጅነት አይምሮ ደግሞ ይሄ
በጣም ንጹህ ወረቀት ነውና የሚሰጠው ነው የሚጽፈው። ይሄ ነገሮች ሁሉ የመውሰድ ነገር አለና ስናድግ ቢያንስ የተወሰነ ያለን ኤክስፒሪየንሶች ስላሉ ይሄ ነገር ግን እንዴት ነው የማለት እዚህ ጋር መብቱ ወይንም ደግሞ አቅሙ አለሽ። በቃ እዚህ ጋር እንዴት ነው የነገር ልክ ነው የማለቱ ነገር አባቴ ያለው ነገር ልክ ነው። ፋሚሊ ውስጥ ኢቭን ሀፕን የሚያደርገውን ነገር እንትን ለማድረግ እሞክራለሁ። ልጅ እያለሽ ግን ቤተሰቦችሽ ላንቺ ትክክል ናቸው በቃ መጀመሪያ አስተማሪዎች ስለሆኑና ቻይልድሁድ ላይ ያለሽ ብሬንም ኤቭሪቲንግ አክሰፕት ለማድረግ ሬዲ ነው። በቃ አታቂው ምኑን ከምኑ ማወዳደር እንዳለብሽ። ሶ ያኔ የምንሰማቸው የምንማራቸው የምንቀበላቸው እያንዳንዱ ነገር አሁን ላይ ላለን ትልቅ አስተዋጽኦ አለው። እንዳልኩሽ ነው በቃ አቢዩዚቭ ከሆነ ፋሚሊ ሲያድግ የልጅ አቢዩዚቭ የመሆን ፕሮባቢሊቲ አለው። ይቀየራል የአቢዩዚቭ የመሆን ነገሩ ያደገበት ነገር ብንል አዎ ይቀየራል፣ ግን ታይም ይወስዳል። በአንዴ ቻይልድሁድ ላይ የነበረው ያንን ፐርሰናሊቲ ትቶ በቃ የሆነ እኛ ያው ኮመን ያው ጥሩ ነው ይሄ ፐርሰናሊቲ ብለን ኤክስፕረስ የምናደርገው አለ እንደ ማህበረሰብ አንዳንዴ ወደዛኛው ፐርሰናሊቲ ለመምጣት ትንሽ ዲፊካልት ሊሆን ይችላል። ግን ስሩ ታይም እየተቀየረ በሚያጋጥሙን በመናሳልፋቸው ውጣ ውረዶች ውስጥ እየተቀየረ የሚመጣ ነገር ነው ስብዕና። ግን ቻይልድሁድ ኤክስፒሪየንስ እሱም በጣም ትልቅ አስተዋጽኦ አለው ለአሁን ለኔነቴ ማለት ነው። ሉሌዚ ላይ መጨመር የምትፈልገው ነገር ካለ? እሺ መልካም ጥሩ። እንግዲህ በእርግጥ ሲግመንድ ፍሮይድ ጥሩ ካነሳቸው ነጥቦች አንዱ ይሄኛው የስብዕና ግንባታ ቻይልድሁድ ላይ የሚለው ነገር ትልቅ ነጥብ አለው። ከምን አንጻር መጀመሪያ ላይ ፎርም ያደረግናቸውን ነገሮች ወይም መጀመሪያ ላይ ቢልድ ያደረግናቸው የስብዕና አይነቶች አብዛኛውን ጊዜ ከሞላ ጎደል እኛ ራሳችን ሆን ብለን እስካልቀየርናቸው ድረስ ላይፍ ታይም ወይም በህይወታችን ሙሉ ምን ሊሉን ይችላሉ? አብረውን ሊከተሉ ይችላሉ። ሜቢ በራሳችንን አብረን በማሳደግ ወይ ደግሞ ይሄ ሰልፍ አዌርነሳችን ሲጨምር አብረን በማስተካከል ካልሆነ በስተቀር እነዛ ነገሮች ይቀየራሉ። ሶ ሲግመንድ ፍሮይድን ስነሳ አብዛኛውን ጊዜ ህፃንነታችን ላይ ስብዕና እንዴት ነው ፎርም የምናደርገው? አሁን ቅድም መጀመሪያ ላይ እንዳነሳሁት የፓረንቲንግ ስታይላችን ምን አይነት ነው? ህፃናት ስፔሻሊ ወላጆችን በጣም ነው የሚያዩት። አንዳንዴ ወላጆች የሚሉትን ድረስ ራሱ ምን እስከሚል ኢሚቴት እስከማድረግ ለምሳሌ አሁን አንዳንዴ ሜቢ እንትኖች ላይ ገጥሟችሁ ከሆነ ይሄ ሶሻል ሚዲያዎች ላይ ወይም ማህበራዊ ሚዲያዎች ላይ አንዳንዴ የ90ስ ወላጅ ይባላል፣ አንዳንዴ ተማሳይ ይሆናሉ። ለምሳሌ ሜቴዱ የሚያደርጉት ነገር የሚቆጡበት መንገድ አለ። ትናንትና የሚያነሳ ነው ነበር። ለምሳሌ እራት ከበላ በኋላ ትገረፋለህ ትባያለሽ። አሁን ይሄ አይነት ብዙ ቤት አለ። ልክ እንደዚህ ሁሉ ደግሞ የሆነ እቃ ተለከሽ አጣወት ካልሽ ከመጣው ግን ጉድ ፈላው ማለት አሁን እነዚህ ነገሮች እንደውም ኖቲስ ማድረግ የምን ኦኬ እነዚህ ነገሮች ኤቭሪ ፋሚሊ ላይ አሉ። የሚጠቀማችሁ ምን የሚጠቀማቸው እቃዎችስ አንድ አይነት የቡፌ እቃ አንድ አይነት መጫወቻ እንትኑ እስከ የሚያሳየን ምንድነው እንትኑ ላይክ ከትውልድ ወደ ትውልድ እየተቀባበለ እንዳይመጣ ራሱ ምን ይለናል ያሳየናል። ማለት እኛ አደግንበትን አይነት ሁኔታ ኢቭን ልጆቻችንን በዛ አይነት ወይ ምን ስንል ስናሳድገው እና ትዝ ይለናል። ወይ ደግሞ ወረ ማዘር እኮ እንደዚህ አድርገኝ ነበር ልና ግን እስቲ እኛ ነገር ያን ነገር ምን ለዋለን እንደግመዋለን ማለት ነው። እና በህፃንነታችን የያዝናቸው ነገሮች ምን የማድረግ አቅም አላቸው፣ አብሮን የመቀጠል ሁኔታ አላቸው። ለምን የመጀመሪያ ትሬን ያደረግናቸው ነገሮች እነዚህ ስለሆኑ ማለት ነው። ስለዚህ ትልቅ ኢምፖርታንስ አላቸው። የመጀመሪያው ዴቨሎፕ ያደረግንበት የመጀመሪያ እድሜያችን ላይ ዴቨሎፕ ያደረግናቸው ስብዕናዎች ለኛ ወደፊት ማንነት ወይ ደግሞ ስፔሻሊ 20ዎቹ 30ዎቹ ውስጥ ለሚኖረን ኑሮ ያ ማንነት ትልቁን አስተዋጽኦ ይወዳል። ኢቭን ከሰልፍ ኮንፊደንስ ወይም በራስ ከመተማመንን ጨምሮ የተለያዩ አይነት የስብዕና አይነቶች ወይ ደግሞ በራስ ራስን የማወቅ ሁኔታዎች ራሱ ዴቨሎፕ የምናደርገው እዛ ላይ ፎርም የተደረጉ መሰረቶችን ተመርኩዘን ነው ማለት ነው። መልካም አሁን ይሄ እንግዲህ ስብዕናችን እንደዛ የሚገነባ ከሆነ የሚቀየርባቸው መንገዶች ደግሞ ብናነሳ ጥሩ ነው አይደለ? የሰው ልጅ ቅድም ሜንሽን ስናደርገው እንደነበረው በጣም ከፍተኛ ሀዘን ሊቀይረው ይችላል። ያጋጠመው የልብ ስብራት ሊቀይረው ይችላል። ከፍተኛ ደስታ ህይወቱን ሊቀይረው ይችላል። ቅድም ደግሞ ስታነሳ ገሌማ አግብቶ በቃ ስነ ስርዓቱን ይዞ አይነት ነገሮች ይባላሉ አይደለ? ስለዚህ እንደሚቀይሯቸው እንደ ማህበረሰብ ወይም
ሙቭ ማድረግ ወደ ሆነ ቦታ ሊሆን ይችላልና እነሱ ከስነ ልቦና አንፃር የሚቀይሩ ሪዝኖች ምንድናቸው? በመልካምም በመጥፎም ጎን የምናነሳቸው